ሪፈረንስ አድርጌ ወደ እናንተ ያደረስኩት መርሃ ግብሮች አሉ። እነሱን ተከታተሉ ማየት ስላለባችሁ ማለት ነው። ከወደቁት መላእክት ጋር የሚገናኝ ነገርም ስላለው። ኦኬ እንግዲህ አሁን ላይ ደግሞ 666 የሚል ስታር ኦፍ ዴቪድ የሚታይበት ስታቹ ማለትም የዳዊት ኮከብ ማለት ነው እና ዶልሲንጋይ ዳዮፍራ እሱንም የኢጂፕሽያኖች ኦብሊስክ የሚመስል ነገር አቁመው ትላንት አቃጥለዋል ማለት ነው። እና ያቸዋል ይህንን ስፕሪት የሚያመልኩ ኤሊቶች ይህንን ስፕሪት የሚከተሉ በዓልን የሚከተሉ 666 ስፕሪት ዳዮፍራ የሚከተሉ ዳዮፎርስን የሚከተሉ አካላቶች እንዳሉ ስለሚያውቁ ነው ያቃጠሉት። እና በዚህን ያህል ደርሷል ንቃታቸው ማለት ነው። የሚገርም ነው። እና የምታውቁት በዚህ ጦርነት ውስጥ አማልክቶቻቸው እየተሳተፉ እንደሆነ ለአማልክቶቻቸው ደም እያፈሰሱ እንደሆነ የሚያሳይ ይሄ አንድ ትልቅ ቢግ ፒክቸር ነው ለሚገባው ዘመኑን ለዋጀ ለሚመረምር ሪሰርቸር ለሆነ ሰው ማለት ነው። ሌላው እንግዲህ ከሀገራችን ጋር የተገናኘው ነገር ነው። ብራንደን ጄ ዌቸርት የአሜሪካን ጂኦፖለቲካል አናሊስት አንድ የሚገርም ነገር ተናግረዋል። እህት ወንድሞቼ እንግዲህ ይሄ ቀላል ሰው አይደለም፣ ታዋቂ ነው። ጂኦፖለቲካል ትንተና የሚሰጥ ነው። በምዕራቡ ሚዲያ ላይ የተገኘ እየተሳተፈ ሌላም ሚዲያ ላይ ማለት ነው። ኢቨን ከታከር ካርልሰን ጋር አንዳንድ ጊዜ ፕሮግራም ይሰራሉ ማለት ነው። እና የተናገረው ነገር ስለ ጂኦፖለቲካል አናሊስት በሚያደርግበት ጊዜ ስለ ኢትዮጵያ በጣም ኢንተረስቲንግ ሆኖ አግኝቼዋለሁ። ሚድል ኢስቱ አካባቢ ኢትዮጵያ እንዴት ወደ ጦርነት ውስጥ ልትገባ እንደምትችል ሲናገር ስሙት። But we now have the issue of the Eritrean coastline. The Ethiopians have taken operational control. They are saying they're going to allow U.S. or Israeli forces to use ground-based missiles to break up the Houthi capabilities across the way in Yemen. What that means is, Steve, we're now talking about a war expanding not just to Azerbaijan, not just to Beirut, and all these other places, but now possibly in the Horn of Africa as well. This war is not ending anytime soon. ስለዚህ ጦርነቱ በቅርቡ የሚያበቃ አይደለም እና ሆርን ኦፍ አፍሪካ ላይም መዞሩ መምጣቱ አይቀርም። ይህ በጣም ኢንተረስቲንግ ነገር ነው። ይህ ጂኦፖለቲካል አናሊስት ዝም ብሎ ይህንን አይተነትንም። ገባቸው አይደለ? የሚሰማው ነገር ስላለ ሪሰርች የሚያደርገው ነገር ስላለ ነው። ስለዚህ ኢትዮጵያም ከኤርትሪያ ጋር ጦርነት ውስጥ መግባቷ የማይቀር ነው። እንዲሁም ቴክ ኦቨር እንደምታረጋት ሁሉ ነው የተናገረው ማለት ነው። እና ለአሜሪካ እና ለእስራኤል የጦር ቤዝ እንደምትፈቅድ ኢማጂን ተመልከቱ። ስለዚህ አያቸው መጀመሪያውኑ ስምምነት አለ። አያቸው አለ ግሪን ካርድ ዝም ብለው እና አሜሪካ እና እስራኤል ለባለቀ ከረባቱ አይሰጡትም። እዛ አካባቢ ሲሰጡት ሁቲዎችን ሌሎችንም ለመቆጣጠር ይመቻል ነው ፖለቲካል ትንተናው ማለት ነው። ግን ከዛ ባሻገር ሚድል ኢስቱ ኤርትራ አካባቢና እዛ አፋር ኤርታሌ አካባቢ የሚወጣ ስፕሪት እንዳለ የሚጠብቁት እንዳለ ታውቃላችሁ። ኢቨን እዚህ አፍንጫችን ስር ጅቡቲ ላይ የጦር ቤዝ እንዳላቸው ገልፎ ፌደል ላይ ተነጋግረናል። ከበው እንደተቀመጡ ምንም አይነት ኮሽታ እንደማይፈልጉ አያቸዋል። አሁን ላይ ደግሞ ኢትዮጵያ ኤርትሪያን ሊያዝ እያለች ነው ያለችው። ምንም ነገር በሰላም ማለቅ ነው ያለበት። ሰላምን የመሰለ ነገር የለም። እህት ወንድሞች ሀገራችን ላይ እየሆነ ያለውን ጦርነት ታውቃላችሁ። እሱ ሳይበቃ ሰሜኑ ላይ አማራ ክልል፣ እንደገና ትግራይ ላይ፣ አሁን እንደገና ኤሪትሪያ በሰላም ቢሆን ሁሉም ነገር መልካም ነው። እግዚአብሔር አሁንም ቢሆን ሰላሙን ያምጣልን። ሰላም ሲኖር ነው ሁላችንም ሰላም የምናገኘው፣ ሁላችንም የምናወራው፣ በሰላም ወተን በሰላም የምንገባው፣ ምንበላው፣ ምንጠጣው፣ ልጆቻችን የሚማሩልን ንጹህ አየር የምንተነፍሰው። አየሩን ይበክሉታል በኒውክሌር፣ አየሩን ይበክሉታል በሚሳኤል፣ አየሩን ያጨልሙታል። ይኸው እያያችሁ ነው አይደለ? ኦይሉ ተመቶ ነዳጅ ማከማቻው የኢራን ሰማይ ምንድን ነው የሆነው? ጨለማ ነው የሆነው። ወደ ጨለማ ነው የተቀየረው። ብላክ ሬን ቶክሲክ ነው፣ መርዝ ነው እየዘነበ ያለው ከሰማይ አይደለ እንዴ? የስ እንዲሁም አንዳንድ ቦታ አሲድ እንዳይዘንቡላ ተፈርቶ ነበር። በጣም ከባድ ነው። እግዚአብሔር ይጠብቀን እንጂ ያው ለአሳይ መሲህ መምጣት ሲባል እንደዚህ አይነት የጦርነት ድግሶች እናያለን። አሁን አልአክሳ መስጂድ ወይንም ዶም ኦፍ ዘ ሮክ ኤኒታይም ሊመታ ይችላል። ምንም የለም ኢየሩሳሌም እንደነገርኳችሁ። ግን ኢራን ተኩሰች የሚባሉ ሚሳኤል ከቴምፕል ማውንት እንዲሁም ደግሞ ከአልአክሳ መስጂድ ከዶም ኦፍ ዘ ሮክ 1 ኪሎ ሜትር ላይ ወደቀ የሚለውን ዜና አሳይቻችኋለሁ። ሰርፕራይዚንግ አታክ ያሉት ሬዚደንትሶቹ ማለት ነው
ኢየሩሳሌም ዜጎች ራሱ ገርሟቸው ምን ሊሰራ እዚህ ጋር ሚሳኤል መጣ? እንግዲህ ምንም የጦር ቤዝ የለ፣ የጦር ኤርፖርት የለ፣ ግን ሚሳኤል ተተኮሰ ወደቀ ማለት ነው። በእርዝ ኩዌክም ዶም ኦፍ ዘ ሮክን ሊሰባብሩት ወይም ሊደረማምሱት ይችላሉ። ገባቸዋል። ለዛው ኢራን መታች ብሎ በብዙ መንገድ ማለት ነው። እና ከባድ ነው የእነዚህ ሰዎች አካሄድ። እንግዲህ እርዝ ኩዌክ ኢራን አካባቢ ምናምን ሰምተናል፣ እና ቀላል አይደለም የሚተኩሱት። ይሄ ክሩዝ ሚሳይል፣ ባላስቲክ ሚሳይል፣ ኒውክሌር ዋሬድ አላቸው እና አሜሪካ እንደምታውቁት ማለት ነው። ከባድ ነው። ኒውክሌር ዋሬዱን መች ይጠቀሙታል የሚለውም ሌላ ጥያቄ እንደሆነ ማለት ነው። እና ራሱ እስራኤል ከ90 እስከ 400 የሚደርስ ኒውክሌር ዋሬድስ እንዳላት ነው የሚነገረው፣ እሷ ይፋ ባታረገውም ማለት ነው። እና ቀላል አይደለም። ተመልከቱ። እነ አሜሪካ ከ3000 በላይ፣ እነ እንግሊዝ ከ200 በላይ፣ ያው ቁጥራዊ መረጃውን እነ ራሻ ከ4000 በላይ። እንግዲህ አንደኛ ራሻ ነች። እነ ኖርዝ ኮሪያ ከ50 በላይ፣ እነ ቻይና ከ600 በላይ፣ እነ ህንድ ከ180 በላይ ይታያቸዋል። እነ ፍራንስ ከ290 በላይ። ኢማጂን ይሄ ለአርማጌደን ወይንም ለአርማጌዶን ጦርነት የተዘጋጀ ነው። ቢትዊን ጉድ ኤንድ ኢቭል የሚደረግ ጦርነት ነው አይደለ እንዴ? ፓለስቲን ውስጥ ያለው ተራራ ላይ የሚደረግ ጦርነት፣ እሱን ለመቆጣጠር አርማጌዶንን ማለት ነው። ባለፈው እንዳየ ነው። እና እግዚአብሔር ነው የሚያሸንፈው። ወደ እሳት ዲን ይጣላሉ። አሳዩ ነብይም እዛው ዘንዶ ማለት ነው። ግን ልባቸውን ስላወረው አይነ ልቦናቸውን ስለሰወረው ዲያብሎስ እንደዚህ አጋፋሪውን ጦሩን አሰልፎ በጉጉት እየጠበቀ ነው ያለው ያንን ጦርነት ማለት ነው። እንግዲህ ፈጣሪም ከኛ ጋር ሆኖ ቅዱሳን መላእክቶች፣ ቅዱሳን አባቶች፣ እንዲሁም እኛ ሰዎች፣ ሰይጣንም ጭፍሮቹን፣ ልጆቹን፣ አጋንንቶችን፣ የወደቁት መልአክ በሏቸው፣ ምድር ላይ ያሉት በሏቸው፣ አየር ላይ ያሉት ጋኔኖች ጠቅላላ ሰብስበው ራሱ ዘንዶም አሳዩ ነብይ ባሉበት የምንዋጋው ጦርነት ነው እና እናሸንፋለን። ድል ከኛ ጋር ነው። ከኛ ጋርም ይሁን እና ለዛ ነው ይህን ኒውክሌር ዋሬድስ የሚጠቀሙት ሀገራት የሚያመርቱትም የሚሰሩትም ለዛ ነው እንጂ አሁን ላይ አይጠቀሙትም እናውቃለን። ግን አሁን ወደዛ እየሄድን ነው። ያንን ነው አንደርስታንድ ማድረግ ያለባቸው። ሰው አሁን የዘመኑ መጨረሻ የዓለም መጨረሻ ገና ይመስለዋል። ከዚህ በላይ ምንድን ነው የምትጠብቁት? ከዚህ በላይ ምን ሀፕን እስከሚያደርግ ነው የምትጠብቁት? ምን ሀፕን ያላደረገ ነገር አለና ነው እህት ወንድሞች፣ የምሬን ነው የምላቸው። ምንም ያላረገ ነገር የለም እኮ በቃ እያየ ነው በአይናችን በብረቱ ማለት ነው። ሰቅጣጭ ነገር፣ ጆሮን ጭው የሚያደርግ ርኩሰት፣ ክፋት፣ ጦርነት፣ በሽታ እያየን ነው። ስለዚህ አሁን ጦርነቶች ተነስተዋል። ሚድል ኢስቱ ላይ ኬዎስ ተነስተዋል። ኢኮኖሚካል ክራይሲስም ተነስተዋል። አሁን ዓለም ጫፍ ላይ ነው ያለችው። ጫፍ ላይ ነው ያለችው። አሰዩ መሲ ለመቃበል በዝግጅት ላይ ነው ያለችው። ዊልሲ የምና ይሆናል። ግን ያንን አንደርስታንድ ማድረግ አለባችሁ። ዘመኑን በደንብ መዋጀት አለባችሁ።